የሐሲዶች ዱዓ ነግራቸዋለሁ ስራችሁ ቦታ ይሁን በልጆቻችሁ በቤታችሁ በራሳችሁ ይሁን ብቻ ሐሲዶች አስቸግሯቸዋል አይደል አላህ Subhanahu Wa Ta'ala ሐሲዶቹን ሲገልጻቸው ምን አላቸው መሰላችሁ በሱረት አልበቀራ ላይ ኩፋረን ሐሰዳ አላቸው ኩፋረን ሐሰዳ ስለዚህ ሐሲዶች ማለት በመጨረሻና ባላህ የሚያምን ሰው ማሻአላህ ይበል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ አንድ ሰው በእኛ በሀብታችን አልያም በመልካችን በኖራችን የሚያስዱን ሰዎች ባላህ እንደከፈራችሁ አላህም በቁርአን አልከሪም ይናገራል ምክንያቱም ህስድ ማለት የውስጥ በሽታ ነው ማለት ነው የማይወጣ ነቀርሳ ይባላል ወይም ደግሞ ህክምና የሌለው በሽታ ማለት ነው ስለዚህ ለነዚህ ሰዎች ምን ትላላችሁ ቤታችሁ ውስጥ አልያም ስራችሁ ቦታ አልያም መጠጣት አልያም ውሃውን መርጫት ማለት ነው ኩፋርን ሐሰዳ የምትለው ሱረት አልበቀራ ላይ ያ ቁርአን ውስጥ ያለች ናት እኔ ደግሞ ለናንተ ምስጥር ይሰጣችኋለሁ ማለት ነው ለሐሲዶች ለአርያም በስራ ቦታችሁ በቃ አጠቃላይ ህይወታችሁ በህዝድ ያለ ሰው እቺ ነው የቁርአን አያ ቀርታችሁ ቤት ውስጥ በውሃ መርጫት በጨው አድርጋችሁ ቤታችሁን መወልወል ማጠብ አለም ሻወር መውሰድ ልጆቻችሁን ማጠጣትም ሻወር ኩፋርን ሐሰዳ ኩፋረን ሐሰዳ እንደው ሩቅያ ያደረጋችሁ ሩቅያ ከዚህ ቤት ቁርአን የተቀራባችሁ ሰዎች ሩቅያ ቤት ትቀራለች ማለት ነው ኩፋረን ሐሰዳ ሰባ ጊዜ ሰየክፊን አላህ አላህ በቂ ነው ማለት ነው ስለዚህ እነዚህን አያዎች በውሃ 77 ጊዜ እየቀራችሁ አልያም መጠጣት ሻወር መውሰድ ወይም ስራችሁ ቦታ መጥፋት ወይም ልጆቻችሁን ማጠጣትም ሻወርም ማስገባት ትችላላችሁ ቤታችሁንም ላይ በአይላንድ አድርጋችሁ በቤታችሁ ሽንት ቤት ብቻ ሲቀራ በየክፍሉ መረጫት ይቻላል ቤታችሁ በህዝድ አጠቃላይ እኔ በህዝድ ባይን ጥላ ተጠቅቻለሁ ህዝድ አለብኝ የምትሉ ሰዎች በስራችሁ ሊሆን ይችላል በጤናችሁ ሊሆን ይችላል በመልካችሁ አልያም በልጆቻችሁ ብቻ ህዝድ አለብኝ የምትሉ ሰዎች እቺ የቁርአን አያ ሱረት አልበቀራ ላይ አለች ማለት ነው ኩፋረን ሐሰዳ ሰየክፊን አላህ ማለት ነው ስለዚህ እቺን አያዎች 77 ጊዜ ቀርታችሁ በውሃ ማለት ነው እንደፈለጋችሁት በመለጋችሁበት አቅጣጫ መጠጣትም ሻወርም መውሰድ ቢሆን ይችላል መረጫትም ሊሆን ይችላል መጠቀም ትችላላችሁ ሰላም አለይኩም